በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይሉ ሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለጻድቁ አባታችን ለአቡነ ኤዎስጣቴዎስ ወርሃዊ መታሰቢያ ክብረ በዓል በሰላም አደረሳችሁ። ዘውትር ሁሌም ወደ እናንተ የምናቀርብላችሁን የቅዱሳን ገድላት፣ ድርሳናት እንዲሁም የቅዱሳን ታሪክ ወደ እናንተ የምናደርስላችሁ መሆኑን ያሳሰብን ዝክር ሚዲያችንን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ አገልግሎታችን እንድታበረታቱ ስንል በልዑል እግዚአብሔር ስም በትህትና ቃል እናሳስባለን። ጊዜው በመንፈሳዊ ድክመት የታጀበ እምነት በፈተና ውስጥ ያለፈበት የቤተ ክርስቲያን የሥርዓትና የመሠረት ድንጋይ ይንቀጠቀጥበት የነበረ ዘመን ነበር። በኢትዮጵያ ምድር በመንፈሳዊው ሰማይ ላይ እንደ ድንገተኛ ኮከብ ፈንጥቀው በነፋስና በወጀብ መሃል ሳይበግሩ የቆሙ አንድ ታላቅ አባት ተነሱ። እርሳቸውም የአበው አርያ የመናንያን መመኪያ የሃይማኖት አቀንቃኝ አቡነ ኤዎስጣቴዎስ ናቸው። ይህም ትረካ ስለ አንድ ሰው ታሪክ ብቻ አይደለም። ይህ ትረካ ስለ ጥንካሬ፣ ስለ እውነት፣ ስለ መስዋዕትነትና ስለማይናወጥ እምነት የሚታርክ ታላቅ የመንፈሳዊ ጉዞ ነው። ከደቀ መዛሙርታቸው ጋር በበረሃውና በደኑ እየተንከራተቱ ወንጌልን በአድማስ ዳርቻ ለማድረስ የተጓዙትን ያንን ታላቅ አባት ሕይወት አብረን ወደ ኋላ ተመልሰን እንቃኘው። በስደት የኖሩበት፣ በሃይማኖት አጽንዖት የጸኑበት የኢትዮጵያን ቤተ ክርስቲያን ሥርዓት በደም በላብና በጸሎት ያጸኑበት የሕይወታቸው መጽሐፍ ተከፈተ። ቅዱስ አባታችን አቡነ ኤዎስጣቴዎስ ከአባታቸው ከክርስቶስ ሞዐና ከእናታቸው ከስነ ሕይወት በ1273 ዓመተ ምህረት ገራልታ በተባለ በሰሜኑ የሀገራችን ክፍል ተወለዱ። ወላጆቻቸው ማዕቀበ እግዚእ በሚል የተጸውዖ ስም ሰየሟቸው። ዕድሜያቸው ለትምህርት እንደደረሰ ከእናታቸው ወንድም ከአባ ዘካርያስ ዳንኤልም የሚል አለ የትምህርት ቤት ገብተው ለዲቁና ሙያ የሚያበቃውን ጸዋተ ዜማና ንባብ ከተማሩም በኋላ ማዕረገ ዲቁና ተቀብለው ቤተ ክርስቲያንን ማገልገል ጀመሩ። ቀጥለውም ብሉያቱን፣ ሐዲሳቱን፣ ሊቃውንቱንና መጽሐፈ መነኮሳትን ካጠኑም በኋላ በምኔን ዓለም ለመኖር ወስነው ራሳቸውን ለምንኩስና አሳልፈው ሰጡ። ሦስቱንም የምንኩስና ደረጃዎች በየደረጃቸው አገኙ። ሦስቱ የምንኩስና ደረጃዎችም ያልናቸው የሚከተሉት ናቸው። በታሪክ እንደምንረዳው አንድ ሰው ለመመንኮስ ከወሰነ በኋላ መጀመሪያ የሚሰጠው ቀሚስና ቅናት ወይንም መታጠቂያም ነው። ከዚያም ትዕግስቱ፣ ትሕትናው፣ በጾምና በጸሎት መትካቱ፣ በአጠቃላይ መንፈሳዊ ብቃቱና ስነ ምግባሩም ታይቶ ተጠንቶ የጌታ አክሊለ ሦክ ምልክት የሆነው
የቁምስና ማዕረግ ባለው የገዳሙ አበምኔት ወይንም ሊቀ ጳጳስ ተባርኮ በአንብሮተ እድ ከራሱ ላይ ይጫንለታል። ከዚያም የመጨረሻው ደረጃ አሁንም በድጋሚ መንፈሳዊ ብቃቱና ትሩፋቱም ታይቶ አስኬማ መላእክት የሚባለውን ከቀሚሱ በላይ እንዲደርብ ይሰጠዋል። ቅዱስ አባታችን እነዚህን የምንኩስና ማዕረጎች ደረጃ በደረጃ ካገኙም በኋላ በሰሜን ኢትዮጵያ በተለይም በሐማሴንና ሰራዌ ወይንም ሰርዌ ልክ በመሃል አገር የመንፈስ ቅዱስ ወንድማቸው አቡነ ተክለ ሃይማኖት ሲያደርጉት የነበረው ሐዋርያዊ ተልእኮ ማለትም ስብከተ ወንጌልን በማስፋፋት የብዙ ምዕመናንን መንፈሳዊ ሕይወት በሕገ ወንጌል እንዲመራ አድርገዋል። አምልኮ ባዕድን በማጥፋት አምልኮ እግዚአብሔር እንዲስፋፋ ታላላቅ ሥራዎችን ሰርተዋል። ጠንቋዮችንና ምትሃተኛ ስማተኞችን ታግለዋል። ሕዝቡ ፈጣሪውን ብቻም እንዲያመልክ አስተምረዋል። በሐዋርያዊ ተልእኳቸው ውስጥም ሁለቱ ሰንበቶች ማለትም ቅዳሜና እሁድ እኩል እንዲከበሩም አድርገዋል። ብፁዕ አባታችን አቡነ ዮስጣስዮስ ከሀገራቸው ኢትዮጵያ ወደ ግብጽና ከዚያም ባሕረ ኢያሪኮን ሜዲትራኒያንን ባሕር አቋርጠው በደሴተ ቆጵሮስ እና በኢየሩሳሌም አድርገው ወደ አርማንያም ሄደው በስደት ለመኖር የወሰኑበት ምክንያት ምን ነበር? መልሱን ባጭሩ በተወሰኑ ነገሮች ለማስቀመጥ እንደሚከተለው እንሞክራለን። አቡነ ዮስጣስዮስ የትውልድ ሀገራቸውን ትተው ለመሰደድ የወሰኑት በቀዳሚት ሰንበት ምክንያት ነበር። አቡነ ዮስጣስዮስ ጌታችን መድኃኒታችን ኢየሱስ ክርስቶስ በኦሪት ዘሌዋውያን ያሉትን ማለትም የገደለ ይሙት፣ ዓይን ያወጣ ዓይኑ ይውጣ፣ ያመነዘረ በድንጋይ ተወግሮ ይሙት፣ ያን ወይንም ይህንን የነካ ወይንም የቀመሰ ርኩስ ነውና በሥጋው ይቀጣ የሚሉትን በሙሴ በኩል የተላለፉትን ሕግጋት አሻሻላቸው እንጂ የመጀመሪያዎቹን 10ሩን ትእዛዛት አልሻረም። ስለዚህ ከ10ሩ ትእዛዛት አንዱ ሰንበትን አክብር የሚለው ስለሆነ የመጀመሪያዋ ሰንበት ቀዳሚት ከሰንበተ ክርስቲያን እሁድ ጋር እኩል መከበር ይገባታል። እግዚአብሔር ራሱ ፍጥረቶቹን ሁሉ ከእሁድ እስከ ዓርብም ፈጥሮ ጨርሶ በዕለተ ቅዳሜ ዕረፍት አድርጓል የሚል የእምነት አቋም ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ለሁሉም ምዕመናን እንዲሁም ለአገልጋዮቿ አስተዋወቁ። በዚህም ጊዜ ሌሎች ሊቃውንት ወንድሞቻቸው አቡነ ዮስጣስዮስን በፍትሐ ነገሥት አንቀጽ 19 ቁጥር 713 ላይ ይደለወሙ ለክርስቲያን ከመያጽረው ተገብሮ በዕለተ ሰንበት ከማይሁድ አላ ይትገበሩ በውእቱ ዕለት ከመ ክርስቲያን ወለመ ተረክቡ እምሕዝብ እንዘይገብሩ ግብረ አይሁድ ውእቶሙ ይከውኑ ስዱዳነ እምቅድመ ገጹ ለክርስቶስ ማለት
ክርስቲያኖች እንደ አይሁድ ቅዳሜን ማክበር አይገባቸውም የሚለውን ቀኖና የማያከብሩ ለሰንበት አይሁድ የሚቆረቆሩ መነኩሴ ናቸውና የክርስትና እምነት ትክክል አይደለም ወይንም ሕጸጽ አለበት ማለት ጉድለት አለበት ብለው ከ1306 እስከ 1336 የኢትዮጵያ ነገሥት ለነበሩት ንጉሱም ለአፄ አምደ ጽዮንና ለግብፃዊው ጳጳስ ከሰው በፍርድ አደባባይ ፊት አቆሟቸው። አባታችንም ለቀረበባቸው ክስ እውነት መሆኑን አምነው ተቀበሉ። ለእምነታቸውና ለትምህርታቸው በቂ መረጃ ከላይ የተጠቀሰውን ከ10ሩ ትእዛዛት ውስጥ አንዱ አክብር ሰንበቴ ሰንበቴን አክብር የሚለውን በማብራራት አቀረቡ። ነገር ግን በዚያ ዘመን ከላይ እንደተጠቀሰው በፍትሐ ነገሥቱ ትእዛዝ መሰረት ሕዝቡ ተቀብሎት የነበረው ሰንበተ ክርስቲያን እሁድን እንጂ ቀዳሚትን ስላልነበረ እምነታቸው እንደ ክህደት ሆኖ ተቆጠረባቸውና በወገኖቻቸውና በሊቃውንት ወንድሞቻቸው ዘንድ የተወገዙ የተናቁና የተገፉ ሆኑ። በዚህ ምክንያት ለሐማሴንና ለሰራይ አካባቢ ምዕመን ደቀ መዛሙርታቸውን አባ አብሳዲን ትተው ሌሎች ተማሪዎቻቸውን ደቀ መዛሙርቶቻቸውን አስከትለው ለችግሩ መፍትሄ ፍለጋ ለፓትርያርክ ብንያሚን ይግባኝ ለማለት ወደ ግብጽ ተጓዙ። ፓትርያርክ ብንያሚን ከላይ የተጠቀሰውን የፍትሕ መንፈሳዊ አንቀጽ ጠቅሰው በንጉሥ ቆስጠንጢኖስ አዋጅና በ325 ለኢትዮጵያ አቆጣጠር ኒቂያ ላይ በተደረገው ጉባኤ 318ቱ ሊቃውንተ ቤተ ክርስቲያን የወሰኑት ክርስቲያኖች ሰንበተ ክርስቲያን እሁድን እንጂ ሰንበተ አይሁድን ቅዳሜን እንዲያከብሩ አልታዘዙም የሚል መልስ ሰጥተው አቤቱታቸውን ውድቅ አደረጉባቸው። ፍጡራን ከሰሩት ሥርዓት ፈጣሪ የሰራው ሥርዓት ይበልጣልና በትውልድ አገሬ ውስጥ ሰንበተ ቅዳሜና ሰንበተ እሁድ በክርስቲያኖች ዘንድ እኩል የማይከበሩም ከሆነ ሀገሬን ጥዬ ብሰደድ ይሻለኛል ብለው ወሰኑ። ስለዚህም በዚህ ምክንያት ወደ ሀገራቸው ላለመመለስ ተስፋም ቆርጠው ጎርጎሪዮስ ከሳቴ ብርሃን በ301 ዓመተ ምህረት ወደ አቀናት ሀገር ወደ አርመንያ በ1329 ዓመተ ምህረት በ1337 ዓመተ ምህረትም ተጓዙ። አርመን እንደደረሱ የአርመን ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች አራራት ውስጥ የሚገኘው የኤቲቺፓዚን ገዳም መነኮሳትና እንዲሁም ምዕመናን በደስታ ተቀበሏቸው። በዚያ ዘመን በአርማንያ ወንጌልን በማስተማርና ብዙ ታላላቅ ታምራትን በማድረግ ተጋድሏቸውን ፈጽሞ መስከረም 18 ቀን በ1344 ዓመተ ምህረት ልክ የዛሬ 672 ዓመት በተወለዱ በ79 ዓመታቸው አርፈው በዚያው ገዳም ተቀብረዋል። ነገር ግን አባታችን አቡነ ዮስጣቴዎስ በዚህ ሁኔታ በስደት ሂደው አርመንያ በስጋዊ ሞት አርፈው ቢቀሩም ለስደት ያበቃቸው የእምነት ዓላማ ግን ሳይሞት
በሰሜን ኢትዮጵያ ውስጥ ቤተ ኤዎስጣቴዎሳውያን በሚሉ በመንፈስ ቅዱስ ልጃቸው በኩል ቀጠለ። ከነዚህም ውስጥ ከአባታቸው ረፍትም በኋላ ወደ ኢትዮጵያ ተመልሰው ብዙ ገዳማትን የመሰረቱት በጎንደር ዙሪያ አባ ገብረ ኢየሱስ፣ በትግራይ በሐማሲንና በሰራይ አካባቢ በአባ አብሳዲ መሪነት እና አባ በኪሞስ፣ አባ መርቆሪዎስ እንዲሁም ከአርመንያ አብረው ወደ ኢትዮጵያ የመጡት አንድ አባት ሰባቱ ከዋክብተ ኤዎስጣቴዎሳውያን በሚል ቅጽል እየተጠሩ መጡ። መሰረተ ወንጌል የሆነው እነ አባ እንጦንስ፣ አባ ጳቁሚስ፣ አባ ጰላሞን የኖሩበትን ዘመን ማግኘት አልቻልንም። ነገር ግን የመሰረቱትን አይነት ሥርዓተ ምንኩስናና ገዳማዊት እያስፋፋ ቀዳሚ ሰንበትንም ክርስቲያኖች እንደ እሁድ ሰንበት እንዲያከብሩ በማድረግ መንፈሳዊ ተጋድሏቸውን ቀጠሉ። በመሃሉ የሀገራችን ክፍልም ከቀዳሚ ሰንበት በስተቀር በሌላው የክርስትና ዶግማም ሆነ ቀኖና ሥርዓት ላይ ምንም ልዩነት ስላልነበረ በነገስታቱ ድጋፍ ሲደረግላቸው የነበሩ ቤተ ተክለ ሃይማኖቶች በተመሳሳይ ሁኔታ ስብከተ ወንጌልንና ሥርዓተ ገዳማት ባልደረሰባቸው አካባቢዎች ሁሉ በስፋትና በጥራት እየተስፋፉ የነበሩትበትም ዘመን ነው። ሆኖም ግን በቀዳሚት ሰንበት ምክንያት የነበረው ልዩነት ስላልተፈታ የነገስታቱና የግብፃዊው አቡነ ድጋፍ የነበራቸው የመሃል አገር ሊቃውንት እነዚህም ሊቃነ ካህናት ሰረቀ ብርሃን ቤተ ኤዎስጣቴዎሳውያኑን እየከሰሱ በፍርድ አደባባይ ማቆሙን አላቋረጡም ነበር። ለምሳሌ ያክል የደብረ ቢዘኑን ገዳም መስራች አቡነ ፊልጶስን በአፄ ዳዊት ቀዳማዊ ዘመነ መንግስት በ1374 እስከ 1406 ዙፋን ችሎት ፊት ከሰው አቅርባቸዋል። ንጉሱም ለተወሰነ ጊዜ አስረዋቸው ነበር። ቆይተው ግን አቡነ ፊልጶስን ይቅርታም ጠይቀው ፈተዋቸዋል። ከዚህ ሁሉ ጣውረድ በኋላ የአፄ ዳዊት ልጅ የአባ ጊዮርጊስ ዘጋስጫም ተማሪ ምሁሩ ንጉሠ ነገሥት አፄ ዘርዓ ያዕቆብ በእርሳቸውም ዘመነ መንግስት በ1442 ዓመተ ምህረት ቡልጋ ውስጥ ደብረ ምጥማቅ ላይ እርሱ በነገሰ በሰባተኛው ዓመት ከግብጽ የመጡት አባ ሚካኤልና አባ ገብርኤል በተገኙበት ታላቅ የሊቃውንት ጉባኤ ጠርቶ የሁለቱን ወገኖች ክርክር ጉባኤው ካዳመጠም በኋላ የቤተ ኤዎስጣቴዎሳውያኑ ተከታዮች ትምህርት ትክክል መሆኑን ንጉስና የጉባኤው ተሳታፊዎች ወሰኑ። በወንድማማቾች መካከል ከ100 ዓመት በላይ የፈጀውና አቡነ ኤዎስጣቴዎስን ወደ አርመንያ ያሳደደው ያለመግባባት በዚህ በ1442 ዓመቱ የደብረ ምጥማቁ ጉባኤ በዚህ ሁኔታም ተፈታ። የጥልና የክፍፍል ግድግዳም ፈርሶ እርቅና ሰላም ሆነ። ወያክብሩ ቀዳሚት ሰንበት ከመሰንበተ ክርስቲያን ሆድ ክርስቲያኖች ቅዳሜን እንደ እሁድ እኩል ያክብሩ የሚል መንግስታዊ አዋጅና መንፈሳዊ ቀኖና ሥርዓት ተሰራ። ከዚያን ጊዜ ጀምሮ ቅዳሜና እሁድ ክርስቲያኖች እኩል ማክበር ጀመሩ። በቀዳሚት ሰንበት ምክንያት ተሰደው አርመን ሀገር አርፈው የቀሩት ታላቁ አባታችን
አቡነ ኤዎስጣቴዎስም ከዚህ አድካሚ ዓለም በተለዩ በ98ኛው ዓመት እንደ ወንድማቸው አቡነ ተክለ ሃይማኖት በመላው ኢትዮጵያ ታላቅነታቸውም ታወቀ። ቅድስናቸው ታውቆ ገድል ተጻፈላቸው። በደራሲያኑም ሊቃውንት መልክ ተደረሰላቸው። በማህሌታውያኑ ዚቅ በከበሮና በጸናጽል ተመረገደላቸው። በዝማሜም ተዘመመላቸው። በቅኔ በሊቃውንትም በመወድስ ተወደሱ። ሁለቱ ቅዱሳን አባቶቻችን አቡነ ተክለ ሃይማኖትና አቡነ ኤዎስጣቴዎስ አብረው 34 ዓመት በዓለመ ሥጋ በዚህ ዓለም ነበሩ። ምክንያቱም አቡነ ተክለ ሃይማኖት የተወለዱት በ1200 ዓመተ ምህረት ሲሆን ያረፉት በ1299 ዓመተ ምህረት ነው። አቡነ ኤዎስጣቴዎስ በ1265 ዓመተ ምህረት ነው የተወለዱት። ይህም ማለት አቡነ ኤዎስጣቴዎስ ሲወለዱ አቡነ ተክለ ሃይማኖት የ60 ዓመት ሽማግሌ ነበሩ ማለት ነው። ብፁዕ አባታችን አቡነ ተክለ ሃይማኖት ሲያርፉ ደግሞም አቡነ ኤዎስጣቴዎስ የ34 ዓመት ጎልማሳ ነበሩ ማለት ነው። በቀዳሚት ምክንያት ውዝግቡ የተጀመረው ግን አቡነ ተክለ ሃይማኖት ካረፉ በኋላ ነበር። ግብጽ ውስጥ ደብረ ምጥማቅ ስትባል የነበረችው ቤተክርስቲያን ሱልጣን ጃቅማግ በ1438 እስከ 1453 ስላፈረሳት ይህን አሳዛኝ ዜና አፄ ዘርዓ ያዕቆብ እንደሰማ ግብጽ ውስጥ በነበረችው ደብረ ምጥማቅ ምትክ ተጉለት ውስጥ አሰራ። የ1442ቱን ጉባኤ ከዚች ግብጽ ውስጥ በተቃጠለችው ደብረ ምጥማቅ ምትክ ከተሰራችው ደብር ውስጥ አደረገ። ደብረ ሊባኖስ ነው የሚሉም አሉ። ነገር ግን የዚህ ምንጭ ዘግይቶ የተጻፈ እንደሆነ ነው የሚገመተው። ለማንኛውም ዝርዝር ታሪኩን ከፕሮፌሰር ታደሰ ታምራት ቸርች ኤንድ ዘ ስቴት ኢን ኢትዮጵያ ከሚለው መጽሐፍ ውስጥ ማግኘትም ይቻላል። ከዚህም ላይ የምንረዳውና የምናሰምርበት አንድ አብይ ነገር አለ። ይኸውም ዛሬ ዘመናችን ገዢዎች እንደሚሉት አንድነታችን የ100 ዓመት ታሪክ ብቻ እንዳልሆነ ነው። አቡነ ኤዎስጣቴዎስ ከላይ ከመግቢያዬ ለመግለጽ እንደሞከርነው ተወልደው ያደጉት በሐማሴንና ስራይ አካባቢ ነው። ማለት አካባቢው ኤርትራ የሚባል ስም ከመሰጠቱ ከ500 ዘመን በፊት ስለሆነ ነው። ኤርትራ ማለት ያልቻልነውም ለዚህ ነው። በላቲን ልሳን አህየው ቀይ ስለሆነ ቀይ ባህር ማለት ነው እንጂ ዛሬ ኤርትራ ተብላ ለምትታወቀው ሀገር የሚመለከት ብሔራዊ መታወቂያ ኔሽናል አይደንቲቲ አይደለም። በኋላም የኢጣሊያን ፓርላማ በ1891 ዓመተ ምህረት ባሕረ ነጋሺ ምድረ ሐማሴን ሲባል የነበረውን የሀገራችን ክፍል በቅኝ ግዛት ከተቆጣጠረም በኋላ ነው በባሕሩ ስም ኤርትራን ተብሎ የተሰየመው። በዚህ ዘመን ለኔ የዛሬዎቹ ኤርትራውያን ኢትዮጵያን ወገኖቼ እንደሆኑ እንጂ እንደ ሱዳናውያን፣ ኬንያውያን ባዕድ የጎረቤት ሀገር ሰዎች አድርገን አናያቸውም። እህት ቤተክርስቲያናችን ናቸውና የኛም እቅፍ ናቸውና።
በዚህችም ዕለት የአባ ብሶይ ወንድም አባ ጴጥሮስ በሰማዕትነት አረፈ። የዚህም ቅዱስ የአባቱ ስም ሲድራቅ የእናቱ ስም ማርያም ነው። ይህንንም ቅዱስ በወለዱት ጊዜ ከርሳ የምትባል የእናቱ ወስዳ ከልጇ ጋር አሳደገችው። 7 ዓመትም በሆናቸው ጊዜ ወደ መምህር ወሰደቻቸውና የቤተ ክርስቲያንን ትምህርት ጉንም ተማሩ። በጾም በጸሎት ሲጋደሉም ኖሩ። የእግዚአብሔር መልአክ ቅዱስ ገብርኤልም ተገለጠላቸው። ስለ ክብር ባለቤት ክርስቶስ ስም ምስክር እንደሚሆኑም ነገራቸው። ከጥቂት ወራትም በኋላ ሰይጣን ዲዮቅልጥያኖስን አስቶት ለጣዖት በሰገደም ጊዜ እነዚህ ቅዱሳን ክርስቲያኖች እንደሆኑ ነገር ሰሩባቸው። የእንዴናው ገዢ አርያኖስም ወደ እርሱ አስቀርቦ ለጣዖት እንዲሰግዱ ግድ አላቸው። እምቢ ባሉትም ጊዜ ደማቸው እንደሚፈስ ከባላ ላይ ሰቅለው እንዲገርፏቸው አዘዘ። ከጾምና ከስግደት የተነሳ ስጋው ስለደከመ የስቃዩ ሕማም ለጴጥሮስ ታወቀው። ያን ጊዜ እግዚአብሔር መልአክ ከሕማሙ ፈወሰው። አርያኖስም አይቶ ጴጥሮስን ወደ ምስራቅ አገር ወስደው በዚያ ራሱን በሰይፍ እንዲቆርጡ ታዞ አባ ብሶይም በእስር ቤት እያለ መልአክ ነጥቆ ወደ ወንድሙ ወደ ጴጥሮስ አደረሰው። እርስ በርሳቸውም ተቃቅፈው ተሳሳሙ። በሰማያዊት ኢየሩሳሌምም እንዲሰበስባቸው ወደ ጌታችን ጸለዩ። እነሆ ወደ እርሳቸውም ከሰማይ ቃል መጣ እንዲህ የሚል ተገዳዮች ሆይ በሰማያት በብዙ ጉባኤ መካከል ትኖራላችሁና ሰላም ይሁንላችሁ። ስጋችሁም በምድር አይለያይም። ከዚህ በኋላ መልአክ አባ ብሶይን ወደ እስር ቤት መለሰው። ጭፍሮችም ኃያል ድል አድራጊ አባ ጴጥሮስን ራሱን ቆረጡ፣ ስጋውንም በጭነት ላይ ሰቀሉ። አባ ብሶይም በጭልታ ይሰደውም ዘንድ የእስር ቤት ጠባቂውን ለመነው። ሄዶም የአባ ጴጥሮስን ስጋ ዋጀው፣ በሽቱ አድርጎ ገንዞ በስውር ቦታም ቀበረው። በረከቱ ከኛ ጋር ለዘላለሙ ትኑር አሜን። ሰላም ለጴጥሮስ ሰናየ ለሐዋ ወገጽ በምግባር ንዱቅ ወበሃይማኖት ህኑጽ ሶባ አምተሮ መኮንነ ግብጽ ድረ ወድቀ መልዕልተ ምድር ርሱ ቅሩጽ ስጋው ወአለ ስቁለ በእጽ